ሰላም ደናችሁ ዛሬም በድጋሜ በ250 ካሬ ላይ የተንጣለለ እጅግ ዘመናዊ የሆነ ቪላ ቤት ይዤላችሁ መጥቻለሁ። ዋጋው 28 ሚሊዮን ብር ብቻ ነው። ይህን ቪላ ቤት ሙሉ ለሙሉ ውስጥ ገብቼ የማስጎበኛችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ በየቀኑ አዳዲስ መረጃ እንዲደርሳችሁ ሰብስክራይብ አድርጉን። ቤቱ በመሃል ሳሚት ለቦሌ ኤርፖርት ቅርብ የሆነበት አካባቢ ነው የሚገኘው። እዚህ ጋር እንደምትመለከቱት እንግዲህ በጣም በጥሩ ማቴሪያልና ግቢ ሁለት መኪና ማቆም የሚችል ግቢ ያለውና ከዋና ቤቱ ሰፋፊ 3 መኝታ ቤቶችና ከሰርቪስ 2 መኝታ ቤት ያለው ቤት ሲሆን በአጠቃላይ ይሄ ቤት እንግዲህ ዋጋው 28 ሚሊዮን ብር ነው የሚጠራ። በአጠቃላይ 5 መኝታ ቤትና 3 መታጠቢያ ቤት 2 ክችን ያለው ቤት ነው። ተጨማሪ የላውንደሪ ቦታና ለተለያዩ የሰራተኛ ክፍሎችም አሉት ማለት ነው። ወደ ውስጥ ገብተን እንግዲህ ሳሎኑን የማስጎበኛችሁ ይሆናል። ሳሎኑም እዚህ ጋር እንደምትመለከቱት በጣም በአማረ መልኩ የተሰራ ሰፊ ሳሎን እናገኛለን። ከፊት ለፊታችን የምናገኘው ደግሞ የሳሎኑ ኦፕን ኪችን እናገኛለን። የሳሎኑ ኦፕን ኪችንም ከጥሩ ማቴሪያል የተሰራ ጽድት አድርጎ የሰሩት ኦፕን ኪችን ነው። እዚህ ጋር በቂ ብርሃን አለው ሳሎኑ። እንግዲህ እንደምትመለከቱት በጣም ከስፋቱ የተነሳ የተጠቀሙት ሴራሚኮችና ዲም ላይቶችም እጅግ ዘመናዊ ማቴሪያል ነው የተጠቀሙት። ወደዚህ ስንመጣ ደግሞ ወደ 3 መኝታ ቤቶቹን የሚወስደን ሰፊ ኮሪደር እናገኛለን ማለት ነው። እዚህ ጋር የምትመለከቱት ማስተር ቤድሩም ነው። የራሱ ቁምሳጥን ያለውና ከውስጥ የራሱ ባዝሩም ያለው ዋና መኝታ ቤት እናገኛለን ማለት ነው። እዚህ ጋር እንግዲህ እንደገባ ነው ባዝሩሙን ነው የምናገኘው። ይሄ ቤት እንግዲህ ሳሚት 72 አካባቢ ነው የሚገኘው። ለአስፋልትም እጅግ በጣም ቅርብ ነው። ወደዚህ ስንመጣ ሁለተኛ የልጆች መኝታ ቤት እናገኛለን። ሁለተኛ የልጆች መኝታ ቤትም እዚህ ጋር እንደምትመለከቱት ሰፊና የራሱ ቁምሳጥን ያለው መኝታ ቤት እናገኛለን ማለት ነው። ወደዚህ ስንመጣ ሶስተኛ መኝታ ቤት እናገኛለን። ሶስተኛ መኝታ ቤቱም እንግዲህ እንዳልኳችሁ ሶስቱም መኝታ ቤት ሰፋፊ ናቸው። የራሳቸው ቁምሳጥን አላቸው። ሁለቱ መኝታ ቤት ኮመን መታጠቢያ ቤት ነው የሚጠቀሙት። ከዚህ እንደወጣ ነው የምናገኘው የሳሎኑ መታጠቢያ ቤት እጅ መታጠቢያ ቤትና ኮመን ለሁለቱ መኝታ ቤት ኮመን መታጠቢያ ቤት እናገኛለን። እዚህ ጋር እንደምትመለከቱት የቆም ሻወርና የተለያዩ ቦይለሮችም የተገጠሙለት ሲሆን በዚህ በኩል ደግሞ ወደ ዋና ትራዲሽናችን ይወስደናል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ዋና ኪችናችን ስፋቱም ይሄንን ይመስላል። እንግዲህ የተጠቀሙት ማቴሪያሎችም እጅግ ገራሚ ማቴሪያል ነው የተጠቀሙት። እዚች ጋር ለምጣድ ቤት ተብላ የተሰራች ክፍል ነች። ሰርቪሱ ላይ እንግዲህ 2 መኝታ ቤቶችና 1 ኮመን መታጠቢያ ቤት አለው ማለት ነው። ይህን ቤት የምትፈልጉት ካላችሁ ባዮ ላይ በምታገኙት ስልክ ቁጥር ደውላችሁ ልታናገሩን ትችላላችሁ። አስተያየትም ካላችሁ ኮመንት ላይ ያስቀምጡልን። መልካም ጊዜ ይሁንላችሁ።